የፌቨን እናትና ዘርፌ ከሆስፒታል መልስ ምሳ እየበሉ ስለ ዘርፌ የጤና ሁኔታ እየተወያዩ ነው። የፌቨን እናት ጽጌሬዳ እቤት እየጠበቀቻቸው እንደሆነ ስትነግራት፣ ዘርፌም አደራ በጭንቀቷ ላይ ሌላ ጭንቀት እንዳልሆንባት ስለተፈጠረው ነገር እንዳትነግሪያት ስትል አይተናታል። የፌቨንም እናት ሀሳብ አይግባሽ አልነግራትም፣ ነገር ግን እስከ መቼ ልትሸሽጊው ነው? ዶክተሩ ያለውን እንደሆነ ሰምተሻል ትላታለች። መኮንን ወደ ሌላ ጋር እየተጓዘ ነው። ድንገት ዮናስ ይመጣና በእግር በፈረስ እየፈለገው እንደነበረ፣ ለምን ስልኩን እንደዘጋ ሲጠይቀው ጽናት ላይ እንደነበር፣ ለዛም እንደሆነ ስልኩ ዝግ የነበረው ሊያስረዳ ሲሞክር እናየዋለን። ዮናስም የሰርግ ዝግጅት እንዳለበት፣ በመጪዎቹ ቀናቶች ካጠገቡ እንዳይርቅ፣ ለሰርጉ ፕሮግራምም ቀኝ እጁ ሆኖ እንዲያገለግለው እንደሚፈልግ ትዕዛዝ በሚመስል አይነት ንግግር ይነግረዋል። መኮንንም የሁለቱን ግንኙነት ጽጌሬዳ እንደማታውቅና በምን መልኩ የፕሮግራሙ ቀኝ እጅ ሊሆን እንደሚችል ሲጠይቀው፣ ዮናስ ትውውቃቸውን ሊያስታውሰው ይሞክራል። ከህግ አግባብ ውጪ የሆኑ ነገሮችን እንደሚሰሩና ይህን ለሚሰራ ሰው ደግሞ አሁን ያሰበው የጽጌሬዳ ጉዳይ ምንም ማለት እንዳልሆነ ሲነግረው እናያለን። በሌላ በኩል እነ ዘርፌ ወደ ቤት ተመልሰዋል። ጽጌሬዳም እናቷን ስታይ በጣም ደንግጣለች። አይኗ ምን ሆኖ እንደቀላ ስትጠይቃት፣ የፌቨን እናት ጣልቃ ገብታ ለማስተባበል ስትሞክር እናያታለን። ጽጌሬዳም ፖሊስ ጣቢያ እንደሄደች፣ ከነበረችበት አሳሳቢ ጉዳይ ነፃ እንደወጣች ትነግራቸዋለች። ይሄን ሰምተው በጣም ደስ ይላቸዋል። በተለይ እናቷ ዘርፌ እግዚአብሔርን ያመሰገነችበት ሁኔታ እጅግ ልብ ይነካል። ጽጌሬዳ በዚያ አላበቃችም። በጥቂት ቀናት ውስጥ ልታገባ እንደሆነ፣ ከነበረችበት ችግር የወጣችው ስለምታገባ እንደሆነ ትናገራለች። የፌቨን እናትም ወሳኝ የሆነ ጥያቄ ትጠይቃታለች። ይሄም ነፃ የወጣሽው ስለምታገቢ ነው ትላታለች። ጽጌሬዳም ለብዙ ጥያቄዎች አሁን ላይ መልስ እንደሌላት በደፈናው ትመልስና ምንም አይነት ጥያቄ እንዳይጠይቋት ትጠይቃቸዋለች። ዘርፌም ብዙ ነገር ማወቅ ብትፈልግም ጽጌሬዳ መንገዱን ስትዘጋባት ተመልክተናል። ዮናስም ለጽጌሬዳ ይደውልና የሄደችበት ጉዳይ እንደተሳካ ሲጠይቃት፣ እሷን በምላሹ እንደተሳካላት ስትነግረው፣ በማስከተልም በጥቂት ቀናት ውስጥ ሽማግሌ እንደሚልክ እናም ሱፍና ቬሎ እንዲመርጡ ይነግራታል። ቀን እንዲሰጣት ብትለምነውም እሱ ግን ግድ የሚሰጠው በፍጥነት መጋባታቸው እንደሆነ ይገልጽላታል። ጽጌሬዳም በማግባቷ አዝናባት እንደሆነ እናቷን ትጠይቃታለች። እናቷም በአሁኑ ሰዓት በሷ ሀሳብ ከመስማማት ውጪ መቃወም እንደማትችል ታስረዳታለች። የተፈጠረው ነገር ሁሉ በራሷ ጥፋት እንደሆነ፣ እናቷ የምትላትን ብትሰማ፣ አርፏ ትምህርቷን ብትማር፣ ስራ ብላ ከቤት ባትወጣ ኖሮ እዚህ ሁሉ ነገር ውስጥ እንደማትገባ ጽጌሬዳ በቁጭት ለእናቷ ትነግራታለች። ምን ዋጋ አለው? ጅብ ከሄደ ውሻ ጮኸ ነው ነገሩ። ዘርፌ ሁሉም የፈጣሪ ፍቃድ ነው፣ ባይሆን ይህ ሁኔታ ባይፈጠር ጥሩ ነበር ትላታለች። አስከትላም ስለምታገባው ሰው ትጠይቃታለች። ጥሩ ሰው ነው ብላም ጥያቄዋን ታነሳባታለች። ጽጌሬዳም አቀርቅራ ጥሩ ሰው እንደሆነ እንዲሁም ጥሩ ኑሮ እንደሚያኖራትም ጭምር ትነግራታለች። በዚህ ሁሉ ንግግራቸው ውስጥ ስለ ህመሟ እያሰበች አንድ ነገር ትነግራታለች። እሷ ባትኖር ህይወት እንደሚቀጥል፣
ብዙ ነገር ስትነግራት ጽጌረዳ በጣም ፈርታለች። እናቷንም ምን ሆነሽ ነው ዛሬ ንግግርሽ ተለየብኝ፣ የተፈጠረ ነገር አለ እንዴ ስትላት፣ ዘርፌም የሆዷን በሆዷ ይዛ ምንም እንዳልተፈጠረ ሌላ ምክንያት ትሰጣታለች። ለቅሶ ቤት ስለዋለች ያው ሰው አላፊ ጠፊ መሆኑን እያሰበች ይህን ነገር እንደተናገረቻት ለጽጌረዳ ስታስረዳት ተመልክተናል። ጽጌረዳንም ስራ አዘዘቻትና የሰማችውን በልቧ ይዛ አምርራ ስታለቅስ ተመልክተናታል። በሌላ በኩል ሌላና መኮንን ሌላ ታሪክ ውስጥ ገብተዋል። ያለምንም ፍራቻ በሰው ቤት ውስጥ ሌላም እቅዷን ከዛ ቤት ስለምትካፈለው ንብረት ብቻ ጠቅላላ ስለሚያቀናብሩት ሴራ በዝርዝር ያወራሉ። ሌላም መኮንንን ለምን እንደዚህ ማድረግ እንደፈለገ ነብዩንም ለምን መጉዳት እንደፈለገ ስትጠይቀው ለዚህ ሁሉ ምክንያቱ እሱ ራሱ ነብዩ እንደሆነ ይነግራታል። በዝርዝርም ማወቅ ፈልጋ ምን ማለት እንደሆነ በዝርዝርም እንዲያስረዳት መኮንንን ትጠይቀዋለች። ከክፍለ ሀገር ለትምህርት በመጣበት ሰዓት ብዙ ነገሮች በሚያስፈልገው ጊዜ ነብዩ ተንቀባሮ ይኖር እንደነበረ፣ መኮንንን የሚያስፈልጉት የህይወት ጥያቄዎች ለነብዩ ምንም እንዳልነበሩ ይገልጽላታል። ያው ቃሉን አልተጠቀመም እንጂ ነገሩ ቅናት ቢጤ ይመስለኛል። እናንተስ ግን ከአነጋገሩ ምን ተረዳችሁ? ነብዩን ለመጉዳት መኮንን በቂ ምክንያት ያለው ይመስላችኋል? ይህ በእንዲህ እንዳለ ነብዩ ለመኮንን ይደውላል። በአስቸኳይ እንደሚፈልገውና ቤት እንዲገናኙ ይነግረዋል። መኮንንም ሌላም የነብዩን ወደ ቤት መምጣት ሲሰሙ የፈረሹትን ፍራሽ በጥድፊያ ሲያነሱ ተመልክተናል። በዚህም አላበቃም። ሌላ ውጥረት። የቤቱ በር ተንኳኳ። ሌላ ድንብርብሯ ወጣ። ቶሎ አልከፈተችም። ያንኳኩትም አቶ መስፍን ነበሩ። ሌላንም ከወትሮው ለየት ባለ አኳኋን በቁጣ እና በድንፋታ ተመልቶ ሲያናግሯት ተመልክተናል። ለምን በሩን እንዳልከፈተች፣ ይህን ሁሉ ሰዓት ቆሞ ሲያንኳኩ እንዴት እንዳልሰማች በቁጣ ተሞልቶ ይጠይቋታል። እሷ ግን እየተርበተበተችና የራደች ስራ ላይ ስለነበረች እንደሆነ ልታስረዳ ትሞክራለች። እረ ሌላም ጉድ አለ። በአፏ የያዘችውን ረስታዋለች። አቶ መስፍን ግን ተመልክተውታል። ምንድነው በአፍሽ የጎሰርሽውም ሲሉ ሲጠይቋት አይተናል። እሷም መቀበጣጠሯን ቀጠለች። ጥርሷን እንዳመማት የጥርስ መድኃኒት እንደሆነ ልታስረዳ ሞከረች። ጋሼ ግን የሆነ ነገር ያወቁ ይመስላሉ። የነ ሌላን ሴራ ደርሰውበት ይሆን ወይስ ሌላ ነገር? በቀጣይ ክፍል አብረን የምናየው ይሆናል። የዛሬን በዚያ በቃን። ቸር ሰንብቱ።